በልሁክ ዜላ ምን አለች መሰላችሁ? ማንም ሰው ኢሞሽናሊ አንአዌር ከሆነ ሰው ጋር ፍቅር ሊመሰረት ከሞከረ ሰፈር ያደርጋል። ኢሞሽናሊ አቬለብል ካልሆነ ሰው ጋር ላይክ ስሜቱን መግለጽ ከማይችል ኦር የሴትን ስሜት ከማይረዳ ሰው ጋር ብዙ አትልፉ ምናምን ነው የምትለውና አንዱ የሶሳይቲያችን አስተዳደግ በጣም ወንዶችን ከጎዳበት ነገር ውስጥ ላይ የሴቶች ብዙ ተብሏል። ሌት ሚና ሪፔረር ግን ወንድ ልጅ ስሜቱን መግለጽ የለበትም። ላይክ ወንድ ስሜትህን ግለጽ። ወንድ አይደለ? ወንድ እንዴት ያለቅሳል? ወንድ እንዴት እንደዚህ ሶ ኢሞሽኑን ስሜቱን በጣም እንዲያፍነው በጣም እንዲይዘው ተደርጎ ስለሆነ ያደገው ከዛ በኋላ ወደ ትዳር ገብቶ ወደ ፍቅር ግንኙነት ገብቶ ስሜቱን መግለጽ እንደመሸነፍ ወንድነትን እንደማጣት ነው የሚቆጥረው። በጣም ለወንድ ልጅ ከባድ ነው የሚሆነው። ሴት ልጅ ደግሞ ኢሞሽናሊ ማዳመጥ ትፈልጋለች። ኢሞሽናል በጣም ትሪት የሚያደርግላት ወንድ ትፈልጋለች። በጣም በተለይ አቮይደንት የሚባሉ ወንዶች ስሜትን መግለጽ የሚፈሩ ስሜትን በስሜት መቀራረብ ኢሞሽናሊ አቬለብል መሆን በጣም የሚፈሩ ወንዶች ዋናው አንዱ ኢምፓክቱ ምንድን ነው? እንደዚህ በቤተሰብ ኦር ማህበረሰቡ በእንደዚህ አይነት ሁኔታ አድርጎ ስለሚያሳድጋቸው አንዱ ቀላሉ ማሳያ ወንድ ልጅ እንዴት ያለቅሳል እና ኢሞሽኑ ወደ ውስጥ እየታፈነ በኖረ ቁጥር there is nowhere አንደኛ ነገር ኢሞሽን ካልወጣ ካልተገለጸ ካልወጣ በጣም በመጥፎ ነገር ይገለጻል። ያ ነው ሳይኮሎጂስቶች ያገኙት ነገር። ላይክ በንዴት ይገለጻል፣ በቂም ይገለጻል፣ በብስጭት ይገለጻል። አሮኖ በዝምታ ቅጣት ውስጥ ይገለጻል። ኦር እንደ አደር ሳይድም ሊሆን ይችላል። ባይ ዘ ዌይ አንዳንዴ ነው በጣም ይሄ ተደባዳቢ ኃይለኛ ቁጡ ምናምን አንዱ ሪዝን ይሄ ታፍኖ የኖረ ኢሞሽን ነው። ባይ ዘ ዌይ ታፍኖ የኖረ ኢሞሽን ነው እና ያ ሰው ላይክ በጣም አይዲያል የሆነ የራሱን ሴት ቢያገኝ እኮ በስት ወንድ የሚሆን ይመስለዋል። ግን አይደለም። በቃ ኦልሬዲ ኢሞሽኑን አወጣ ማለት ስሜቱን አወጣ ማለት ወንድነቱን እንደተቀማ ነው የሚያስበው። በጣም ያቺ ሴት እንደምትንቀው ሚስቱ እንደምትንቀው ፍቅረኛ እንደምትንቀው ነው የሚያስበው። እንዲህ ብያት ጭራሽ አናቴ ላይ ወጣ አሳ በለው ትጨፍር ብሎ ነው የሚያስበው። ገብቶቿን ማች ማድረጋችሁ በጣም ኢነርጂዋን ያሳጣታል። ላይክ ነው ትዳራቸውን በጣም ነው የሚያውከው። ሪሌሽንሽፓቸውን በጣም ነው የሚያውከው። ወይ እሷ ስሜቷን መግደል አለባት። በቃ ከሱ የምትፈልገውን ኢሞሽናል ትሪትመንት የስሜት ፍላጎቷን ማጥፋት አለባት። በቃ ምንም ስሜት እንዳይሰማት ነው ማድረግ የምትችለው ከሱ ጋር ስትኖር። ያ ደግሞ ኑሮን ላይክ ምንም ጣዕም እንዳይኖረው ያደርገዋል። ላይክ አብራችሁ እየኖራችሁ ይሄ ኢሞሽናሊ አቬለብል ካልሆናችሁ ምንም ላይክ ጣዕም አይኖር በቃ ምንም አያስደስታችሁም ነገር ማለት ነው። ሰው ኢሞሽናል አቬለብሊቲ ሪሊ ኢት ማተርስ በጣም ኢት ማተርስ እና ኢሞሽናሊ ተጎድተው የሚያድጉ ወንዶች ወንድነት ማለት ዝምታ ለሚመስላቸው፣ ወንድነት ማለት ስሜታቸውን ዋጥ ማድረግ ለሚመስላቸው፣ ወንድነት ማለት ስሜትን አለማሳየት አለማንጸባረቅ ለሚመስላቸው ሰዎች ሴቷን ይገሏታል። ሴቷን ኢሞሽናሊ ያጠፏታል። እንደማትረባ፣ እንደማትፈለግ፣ እንደማትወደድ እንዲሰማት ያደርጋታል። ሴት ልጅ እያወቀች ራሱ መስማት ትፈልጋለች። ያ አፍተር ኦል ላይክ ስለወደድኩሽ አይደል ያገባሁሽ ምናምን ይሄ ሎጂክ አይሰራም። ሺወነ ሄር በጣም መስማት ትፈልጋለች። ያ ስሪቷ ነው። አንተ ፍቅርህን በገለጽክ ቁጥር የተሸናፊነት ስሜት የሚሰማ ከሆነ በጣም እንደምትንቅ ወደፊት ብትንቀኝስ ብለህ የምታስብ ከሆነ no, you're killing her እና እንደዚህ አይነት ችግር ያለባችሁ ሰዎች go to ቴራፒ ሂዱ እና ቼክአፕ አገኙ። ቴራፒ መሄድ ሳይካትሪስት ጋር መሄድ የአእምሮ ህመምተኝነት ችግር አይደለም። for some reason in your childhood ያሳለፋችሁት አስተዳደግ አሁናችሁን ትልቁ ማንነታችሁን ኢምፓክት እንዳያደርግ no longer impacting your adulthood life
ኢምፓክት እንዳያደርግ ራሳችሁን ፕሪቨንት እያደረጋችሁ ነው። ሶ ጎ ቱ ቴራፒ ከዛም ያንን ያለብህን ችግር ፍታና እሷንም የምትፈጥርባትን ችግር ፍታ። ገብቶሃል አይደለ? የማይሆን በሂል ይዘህ ዶንት ዲስተርብ ሄር ላይፍ ምክንያቱም ኋላ ላይ መጥቶ እሷ ተጨቃጫቂ ናት፣ ሴቱ ኃይለኛ ናት፣ እንደዚህ ናት የምትል ወንድ አንተ ብዙ ነገር አጉድለህባት ሊሆን ይችላል። especially if you're not emotionally available በጣም ስሜትን የምትደብቅ የምታፍን የማትገልጽ ወንድ ይሄ አይምሮህ ላይ ያለ ችግር ሊሆን ይችላል። so go to therapy በጣም የሚታከም ነገር ነው። by the way avoidant type በጣም የሚታከም ነው እና በጣም ቀላልና ተራ ነገር ነው። በጣም ቀላል ተራ ቴራፒ ተሰጥቶ ነው by the way የምትድዳው እና ፕሊስ ራስህንም አድነ እሷንም አድን። ያ በጣም መሰልጠን ማለት ምን ማለት ነው መሰለ? እኔ ሜቢ እንደዚህ አይነት ችግር ሊኖርብኝ ይችላል። እስቲ ባለሙያ ጋር ልሂድና ቼክ ላድርግ ማለት ነው። ድርቅ ማለት አይደለም መሰልጠን ማለት፣ ድርቅ ማለት አይደለም መሰልጠን ማለት። ኦኬ የሌላን ሰው ህይወት እስቲ አልበጥብጠው፣ እስቲ ሰላም ላድርግ፣ እስቲ ለሚ ቼክ ማይሰልፍ ማለት ነው። ሰልጠን በልና ቴራፒ ጋር ሄደ ራስህን ቼክ አድርግ። ሴቷም እኮ ያው ከአንክሸስ ጋር የተያዘ ችግር አለ። ይሄኛው ቪዲዮ ከወንድ ጋር የተያዘ ስለሆነ ነው እንጂ ያ ብዙ ፊው ለብዙ ባለትዳር ምስቅልቅል ህይወት፣ ለብዙ ትዳር መፍረስ፣ ለብዙ ሪሌሽንሽፕ መፍረስ ትልቁ ችግር ሳይኮሎጂ ነው። it needs some psychological treatment ቴራፒ ይፈልጋል። ብዙ ባለትዳር ቴራፒ ይፈልጋል። በልጅነቱ ያሳለፈው ህይወት ትዳሩ ነው የሚበጠብጠው። አብሮ ያድጋል። አይምሮ ይገርማቸዋል። ፓተርን ስለሆነ የለመደውን ያየውን ያኔ በልጅነቱ ያየውን ነው መድገም የሚፈልገው። የምትነግሩትን አይደለም የሚያደርገው። ይሄ ሳብኮንሽስ ማይንድ የሚባለው ነገር ያየውን ነው። በሎጂክ አይሰራም። ሎጂክ ማይንድን አይሰማውም። በሎጂክ ማይንድን ይሄ የሚያስበው ምክንያታዊው ምናምን አይምሮ እድል አይሰጠውም። ስለዚህ በስሜት የምትነዱ ነው የሚመስላችሁ። በቃ ስሜታችሁ ካልፈለገ እናንተ ስላልፈለጋችሁ ምናምን ምርጫችሁ ይመስላችኋል። ግን አይደለም። ያ በልጅነት ስሜት ስለተጎዳ ኦር በዛ መንገድ ስለተቀረጸ ትክክል መስሎት የሚኖረው ያ ስለሆነ ነው። ግን when you go to therapy you will get the treatment ምንም ሜዲሲን ምናምን አይደለም የምትወስዱት፣ የምትወጡት ምናምን መድኃኒት የለም። ጀስት ያንን ሪያላይዝ እንድታደርግ ብቻ ነው የሚያደርጉ። ሶ ኢትስ ቬሪ ሲምፕል። ከዛ በኋላ አንተም ደስተኛ ሆነ ሚስትህንም ደስተኛ ታደርጋታለህ። ኦር ደግሞ አንቺም እንደዚህ አይነት አንክሸስ ከሆንሽ በጣም በቃ የፍቅር ረሃብተኛ፣ እንደዚህ ፍቅር ስጠኝ፣ እንደዚህ አደርግልኝም፣ እንደዚህ ሆኚ ምናምን እሱን ካጣው ሞታለሁ ምናምን የምትይ ፍቅር አይደለም እሱ። ቴራፒ ጋር ሂጂ። አንክሸስ ይባላል። ምንድን ነው አንክሸስ የሚለውን ነገር ቴራፒ ጋር ሂጂና በደንብ ታከሚው። ሳይኮሎጂስት ጋር ሄዶ ቴራፒ ጋር ሄዶ መታከም ስልጡንነት ነው። ኋላ ቅርነት ኦር የአእምሮ ህመምተኝነት ምናምን የሚመስላችሁ አለማወቅ ነው። እሱ አለማወቅ ነው። ስለዚህ ጋቱ ቴራፒ ያለፉን ቁስላችሁን ታከሙት። ፖዚቲቭም ማህበረሰቡ ጥሩ ነገር ስለመሰለው እነሱ ያለፉበት ነው። ግን ዛሬ ላይ ብዙ ሰው እየጎዳ ነው። ብዙ ትዳር እያናጋ ነው። የልጅ አስተዳደግን ያናጋል። ለልጆች መስጠት ያለባችሁን ፍቅር በአግባቡ እንዳትሰጡ ያደርጋችኋል። አዎ ጥሩ የሆናችሁ ነው የሚመስላችሁ፣ ትክክል የሆናችሁ ነው የሚመስላችሁ። ግን it's not go to ቴራፒ ጋር ሂዱ። ቴራፒ ጋር መሄድ መሰልጠን ነው። የትዳር አማካሪ ጋር አትሂዱ። ባይ ዘ ወይ እኔ ቴራፒስት ያልሆነ የትዳር አማካሪ ምን እንደሚያማክር ራሱ ግራ ነው የሚገባኝ። ምንድን ነው የምታማክረው? የምክር አገልግሎት አይደለም ለባለትዳር የሚጠቅመው። ለባለትዳር የሚጠቅመው ቴራፒ ነው። አይምሮ ኤግዞስትድ ይሆናል። አይምሮ የተጎዳበትን ነገር፣ አይምሮ የደከመውን ነገር፣ አይምሮ ስሜት የቆሰለበትን፣ ምክንያቱም ስሜት ነው ትልቁ ስሜት፣ የተጎዳበትን፣ የቆሰለበትን፣ የደከመበትን ነገር ከዛ ትሪት ይደረግላችኋል። ትሪት ካልተደረገ በዛው በቆሰለ ስሜታችሁ ነው ገብታችሁ የምትቋሰሉት። ስለዚህ ጎቱ ቴራፒ ላይክ ፕራዮሪታይዝ ማድረግ ያለባችሁ ኢቭን እቁብ ከፍላችሁ እቁብ ገብታችሁ ራሱ አጠራቅማችሁ መሄድ ያለባችሁ ቦታ ቢኖር ቴራፒ። ሶሻል ሚዲያ ምናምን ኤአይ ኤኒቲንግ ስትጠቀሙ በጣም ትኩረት ማድረግ ያለባችሁ ነገር ቴራፒ ወሳኝ ነው በሰው ልጅ ህይወት ውስጥ፣ በተለይ ኢትዮጵያ ውስጥ፣ በተለይ አፍሪካ ውስጥ ኢስ ማንዳቶሪ። የምሬ ነው የምላችሁ። this is what I got from my life።
እንዴት ሰላማዊ ህይወት እንደሚኖራችሁ እንዴት ጤና